ወደፊት ግን በራይድ ስራ በትራንስፖርት ስራ የሚተዳደሩ ሹፌሮች ምናምን በቃ ምን እንደሚውጣቸው አላውቅም። በተለይ እንደ ኢትዮጵያ ሀገር ላይ ያሉ ሰዎች በሹፍርና ስራ ብዙ ቤተሰብ የሚያስተዳድሩ ሰዎች አሉና ዓለም ሌላ ሌቭል ላይ እየደረሰች ነው። እንግዲህ ከቅርብ ዓመታት ወዲህ ውጭ ዓለማት ላይ ሰው አልባ ታክሲዎች እንደተጀመረ ሰምታችኋል አይደለ? ያለ ሹፌር የሚንቀሳቀሱ እነ ቴስላ እንዲሁም የተለያዩ የመኪና ካምፓኒዎች ያመረቷቸው ሰው አልባ ታክሲዎች አሉና አሁን ደግሞ ጎግል ካምፓኒ ያመረተው መኪና በጣም የሚገርም ነው። ጭራሽ መሪ ሁሉ የሌለው ነው። ከዚህ በፊት ቴስላም ሆነ ሌላ ካምፓኒ ያመረታቸው መኪኖች መሪ ያላቸው በቃ ሹፌር ነው እንጂ የማይኖራቸው መሪው ራሱ የሚዞር ቦታ ላይ ራሱ በራሱ አውቶማቲካሊ ጥቅልል እያለ የዞረ ነው የሚወስደንና ያሁኑ መሪ የለው ምን የለው ማለት ነው። ፊትና ኋላው ራሱ አይታወቅም እና ጎግል ካምፓኒ ያመረተውን መኪና ከማሳየቴ በፊት ዩቲዩበሩ አቤል ብርሃኑ ታውቁታላችሁ አይደል? እሱ ለመጀመሪያ ጊዜ በቴስላ ሰው አልባ ታክሲ ሲሄድ የነበረውን ፊሊንግ ላሳያችሁና ዛሬ ላይም ሌላ ኢትዮጵያዊ ወንድማችን በዚህ ጎግል ካምፓኒ ባመረተው አዲሱ መኪና ሲሄድ አሳያችኋለሁ። መጀመሪያ ግን ከዚህ ቀደም የነበረውን ሰው አልባ ታክሲ አቤል ብርሃኑ ሲሄድበት እንመልከት። እየመጣ ነው ታዩታላችሁ። ቲክስ ዛሬ የሚገርም ከአይምሮ በላይ የሆነ ነገር ኤክስፒሪየንስ እናደርጋለን። እንግዲህ ደግሞ ባለሁት ጊዜ እንግዲህ ፊኒክስ አሪዞና ነው የምገኘው። በፊኒክስ አሪዞና እንግዲህ ከቅርብ ጊዜ ወዲህ የተጀመረው ድራይቨርለስ ታክሲ ነው። አሁን የሚመጣው መኪና ሹፌር የለው። አይሹት ገባ ሊቆም ነው። አሁን ምንድነው የማደርገው? ደርሻለሁ ልበለው። አለው ካልኩት ተከፈተልኝ። ከዛ Good evening, Avon. Start ride ልበለው መሰለኝ። Good evening ጋቤላ ለች ልክ ስገባ start ride አልኩት። Hello from Waymo. As we get going, just give us 1 minute to cover a few riding tips. Oh my god. Experience may feel futuristic. Like በጣም ነው ያስፈራው። ባታዩት ይሻላል። በቃ በሰው እየሄድኩ ነው ብላችሁ ራሳችሁን እንትን ብትሉት ይሻላል። I think ቤልት ማሰር አለብኝ። ደስ ይላል ግን ያስቃል። በተለይ ደግሞ ሰው ሲነዳ ሰው እንኳን ሲነዳ ግን ደግሞ እዚህ ጋር ሰው መኖሩ ምን ያክል በቃ ለኛ አይምሮአችን ለሚሰ እንጂ እንግዲህ ይሄ መኪና እኛ ከምናውቀው መኪና ልዩነቱ ሰው አለመኖሩ እንጂ መሪ ያለው ሁሉ ነገሩ እንደ ኖርማል መኪና ነው። አውቶማቲካሊ ራሱ መሪውን እየጠቀለለ ስለሚሄድ ምንም ላያሰጋን ይችላል። የሚዞር ቦታ ላይ ራሱ ያዞራል ብለን እናስባለን አይደል? ቢያንስ እንኳን ይሄኛው ይሻላል። አሁን ጎግል ካምፓኒ ያመጣው መኪና ደግሞ መሪ ሁሉ የለውም። ስለዚህ መኪናው እንዴት ነው የሚዞረው የሚለው ግራ ሊያጋባችሁ ይችላል። ግን ፈጥረውታል። እንግዲህ ሌሎች ዓለማት የት እንደደረሱ የሚያሳይ ቴክኖሎጂ ነው የተመረተውና አዲሱን መኪና ደግሞ እስኪ ላስመልክታችሁ። ይሄ የምትመለከቱት መኪና የጎግል አዲሱ ሰው አልባ ታክሲ ነው ወይም ሮቦ ታክሲ ነው። ዙክስ ይባላል። እንግዲህ እዚህ እኔ የምኖርበት ከተማ ውስጥ early access ላላችሁ ሰዎች ያው ፍሪ ራይድ መስጠት ጀምሯልና ሰው መኪናው ይሄንን የሚመስለው በጣም ለየት ያለ ዲዛይን ነው ያላቸው። እንደምትመለከቱት ከወይሞ በጣም ይለያል የመኪና ዲዛይኑ። እስኪ ውስጥ እንግባና እንግዲህ ራይድ እንትኑም እንደይመስል ኤክስፒሪየንሱም እንደይመስል እናያለን። በሩን ከከፈታችሁ በኋላ እንግዲህ መጀመሪያ ኤክስፒሪየንስ የምታደርጉት ውስጡን ነው። እንደ ኖርማል መኪና እንግዲህ እንደምታዩት መሪና ማርሽ የለውምና ውስጥ ስትገቡ በሁለቱም ሳይድ በኩል መቀመጫ ነው ያለው። በሩም እንደምትመለከቱት ስላይዲንግ ዶር ነው ያላቸውና እውነት ለመናገር በጣም ዊርድ የሆነ ሉክ ነው ያላቸው። ግን ፎር ሰም ሪዝን እኔ ተመችቶኛል። የመረጡት ዲዛይን በጣም ዩኒክ ነው። ላይክ የሰው አይን ውስጥ መግባት የሚችል ነገር ነውና እስኪ ውስጥ እንግባ። እስኪ እንግባና እየጸለያችሁልኝ ባይ ዘ ወይ ቤልት የለውም እንዴ? አረጋይሶች የሳይፋይ ሙቪ ውስጥ የገባው ነው የሚመስለው የምር። ሶ ቤልታችሁን ካሰራችሁ በኋላ ኦፕሽን አለ ክሎዝ ዶር የሚል እዚህ ጋር ስክሪን አለ አሳያችኋለሁ። ሶ በሩን እንዘጋለን ማለት ነው። ሌላ ምንድን ነው የሚነካከው? አሬ ምን ድምጽ ነው? ኦኬ እስኪ አረ መንቀሳቀስ ጀምሯል። እስኮ አረ ግን ይለያል። የሆነት በጣም ደስ ይላል። ውስጥ ያለው እንትን እንዳልኳችሁ ነው። ይሄ ፊቸሪስቲክ የሆነ ፊልም ላይ ያለ አይደል የሳይፋይ ሙቪዎች ላይ ያሉት አይነት መኪና ነው ይመስለውና ደግሞ ፈጣን ነው። ቀስ ብለን ሄዳ እንዴ እኔ አልቸኩልም። ሰው መኪናው እንደምትመለከቱት ምንም አይነት ኮንትሮል የለውምና ላይክ the only thing መኪናውን ኮንትሮል ማድረግ የምትችሉት በእነኚህ ሁለት ስክሪኖች ነው። እዚህ ጋር አንድ አለ፣ በዚህ በኩል ደግሞ አንድ አለ።
ሰው ሙዚቃ ምናምን መክፈት ከፈለጋችሁ የምትፈልጉትን ሙዚቃ ያስመርጣችኋል። ሰው የምትፈልጉትን ጀነር መርጣችሁ መክፈት ትችላላችሁ። እንዲሁም ደግሞ የቴምፕሬቸሩን አጀስት ማድረግ ከፈለጋችሁ ሰው ይሄንን እንደዚህ በመጨመር ወይ በመቀነስ እንደዚህ ቀዝቃዛ ወይ ሞቃታ ማድረግ ትችላላችሁ ማለት ነው። ሰው ከዛ ውጪ ምንም አይነት ነገር ስክሪኑ ላይ አይታየኝም። ለምሳሌ እዚህ ጋር ሆነን መውረድ ብፈልግ እዚህ ጋር መውረድ አልችልም። ቦታዬ መጀመሪያ የሞላሁት ቦታ ሳልደርስ መውረድ አልችልም እና ትንሽ አንድ ያየው ችግር እሱ ነው። ከዛ ውጪ ካሜራ አለ። ሰው ይሄንን ራይ በመጠቀሙ ጊዜ ሄልፕ ካስፈልጋችሁ ሄልፕ ሴንተሩ እንግዲህ በዚህ ካሜራ ነው ያየ አሲስት የሚያደርጋችሁ ማለት ነው። መኪና እስኪያልፍ ይጠብቅና ሴንሰራቸው በጣም ጥሩ ነው። አዎ እዚህ ጋር ፍሬን እንቅ አድርጎ ያዘ። ለምን እንደሆነ አላውቅም። እዚህ ጋር ተሻጋሪ ሴት ስላለች እሷን ሊያስቀድማት ነበር እለፍ አለችውና ያው ጉዞውን ቀጥሏል ማለት ነው። ያው እንግዲህ ደርሰናል። እንደምታዩት ቆሟል መኪናው። ሰው ልክ ስትደርሱ ኦፕን ዶር ብሎ ይመጣላችኋልና ኦፕን ዶር ትሉታላችሁ። ሰው እንወርዳለን። እንግዲህ ቦታችን ላይ ደርሰናል ማለት ነው። ይኸው አውርዶናል። ልክ እንዳወረዳችሁ መልሶ በሩን ይዘጋዋልና ሰው it was a smooth experience። በጣም አሪፍ ነበር። ጎማው ግን ምን ያህል ስማ that's crazy። ተመልከቱት፣ 4 እግር ያለው ባጃጅ ነው የሚመስለው። ኤኒዌይስ ይሄን ይመስል ነበር። እንግዲህ እንደተመለከታችሁ ቴክኖሎጂ ሌላ ዓለም ላይ ደርሷል። በፊት ላይ በፊልም ላይ በምናምን የምናያቸውን ነገሮች ወደ እውነታው ዓለም መጥተው ፕራክቲካሊ መስራት ጀምረዋል እና እንዲህ ያሉ ነገሮች ወደ ሀገራችንም በቅርቡ እንግዲህ መግባታቸው የማይቀር ነው። ኢትዮጵያ ከአፍሪካ አንደኛ የተባለውን ትልቅ የአርቲፊሻል ኢንተለጀንስ ካምፓኒ እያቋቋመች ነው፣ ተቋም ማለት ነው። ስለዚህ ይሄ የሰው ሰራሽ አስተውሎት ካምፓኒ በሚያልቅበት ሰዓት ላይ ደግሞ እንደዚህ ያሉ ቴክኖሎጂዎች ሮቦቲክ በሆነ መንገድ በአርቲፊሻል ኢንተለጀንስ እየተመሩ ስለሆነ የሚንቀሳቀሱት በቅርብ ዓመታት ውስጥ ወደ ኢትዮጵያ መምጣታቸው አይቀርም። ስለዚህ የዛኔ ደግሞ የራይድ ሹፌር ምናምን እንግዲህ ከትራንስፖርት ጋር በተያያዘ ገበያ ያላቸው ሰዎች እንግዲህ ሊጎዱ ይችላሉ፣ ወይም ምን ሊፈጠር እንደሚችል አላውቅም። በዛ ላይ ደግሞ እንግዲህ እኛ ሀገር ላይ ይሄ ነገር የሚሰራ ይመስላችኋል? በተለይ አፍሪካ ሀገራት ላይ፣ ውጭ ሀገራት ላይ እንኳን እንደዚህ አይነት መኪና ኖሮ አይደለም ኖርማል መኪኖች ህግን ጠብቀው በህግ አግባብ ነው የሚሄዱት። ከአንዱ መስመር ወደ ሌላ መስመር ለመቀየር ሲሞክሩ እንኳን ፍሬቻ አብርተው ወይም ደግሞ አስፈላጊ ከሆነ ብቻ ነው ቀይረው ወደ ሌላ መንገድ የሚገባው። ኢትዮጵያ ውስጥ ደግሞ ህግ ተከብሮ አይደለም የሚነዳው። እንደምታውቁት ቀድሞ ጣልቃ በገባ ነው። ጥልቅ እያላችሁ ነው ከዚህኛው መስመር ወደዚህኛው መስመር ዝም ብላችሁ ነው የምትገቡት። ትራፊክ ከሌለ ደግሞ እንግዲህ በመምጫው ሁሉ ልትሄዱበት ትችላላችሁ እና ከዛ አንጻር እንዲህ ያሉ ሰው አልባ መኪኖች መስመራቸውን ይዘው ቢሄዱም ከሌላ አቅጣጫ መንገዱን ስቶ የመጣ መኪና ላያቸው ላይ ሊወጣ ስለሚችል በእንደነዚህ አይነት ቴክኖሎጂዎች አምኖ የሚሄድ ሰው ይኖራል ብዬ አላስብም። በተለይ እኛ ሀገር ላይ ግን ወደፊት ያው ህጉም ምናምን ሲስተካከል የማይሆንበት ምንም ምክንያት የለም። ለማንኛውም እንዴት አያችሁት? በጣም ያስገረመኝ ቴክኖሎጂ ነው። በተለይ ሁለተኛው መሪ አልባ የሆነ መኪና በምን አይነት መንገድ ያለ መሪ እየዞረ እየሄደ እንደሆነ እንግዲህ እሱ ነው የሚያውቀው፣ ፈጣሪ ነው የሚያውቀው በሚል ይህን ቪዲዮ ሳየው በጣም ስላስገረመኝ ነው። እናንተስ በእነዚህ ቴክኖሎጂዎች ዙሪያ ምን አይነት ሀሳብ አስተያየት አላችሁ? እስኪ ከስር ኮሜንታችሁን ጻፉልኝ። ነገ ደግሞ በሌላ ቪዲዮ እስክንገናኝ የዛሬን በዚህ ያበቃለሁ። መልካም ጊዜ